በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። የጌታ ጸጋ ይብዛላችሁ። አጭር እግዚአብሔርን ቃል ላካፍላችሁ ነው በዚህ ያለሁት። የማካፍላችሁ ክፍል ያለው የዮሐንስ ወንጌል ምዕራፍ 4 ላይ ከቁጥር 7 እስከ 26 ያለውን ነው። ብዙ ጊዜ ሲነገር ወይም ሲሰበክ የነበረ ክፍል ነው። እንዲሁ ብዙ ጊዜ ሲነገር የሳምራዊቷ ሴት ጋር ኢየሱስ ክርስቶስ ያወራው ወሬ ወይም ደግሞ ከሳምራዊቷ ሴት ጋር የተገናኘበት ህይወት ነው። እዛ ውስጥ ነው የምናገረው ክፍል። እኔ የምናገረው ይህንን ክፍል ግን እግዚአብሔር አብ ትክክለኛ አምልኮ ያገኘው በልጁ በኢየሱስ ክርስቶስ ነው በሚል ነው። ታውቃላችሁ ይቺ ሳምራዊ ሴት ውሃ ልትቀዳ ሄዳ ኢየሱስ ክርስቶስ ተገናኝቷት ያወሩት ወሬ ነው እዚህ ክፍል ላይ ያለው እና ብዙ አወራት። ካወራት በኋላ ውሃ ጠጭኝ አላት። ውሃ ጠጭኝ ሲላት እሷ አንተ አይሁዳዊ ሆነህ እኔ ከሳምራዊቷ ጋር እንዴት ውሃ ጠጭኝ ትላለህ አለችው። እና ውሃ ጠጭኝ የሚልሽን የእግዚአብሔርን ስጦታ ብታውቂ ኖሮ አንቺ ትለምኝው ነበር ይላታል። ትለምኝው ነበረ፣ እኔ የእግዚአብሔር ስጦታ ነኝ እና ይሄ ውሃ ጠጭኝ የሚልሽን ሰው አንቺ ነበርሽ የምትለምኘው አላት። እና ይህንን ውሃም ይሰጥሽ ነበረ እና ያጠጣሽ ነበረ። ይሄም ውሃ እሱ የሚሰጥሽ ውሃ ለዘላለም እንዳትጠሚ ነው የሚያደርግሽ ይላታል። እና ብዙ ያወሩና ከዛ ይህን ውሃ ስጠኝ ስትለው ይሄ ባልሽን ጥሪ ይላታል። ባል የለኝም ትላለች። ከዛ 5 ባሎች ነበሩሽ፣ አሁን ከአንቺ ጋር ያለው ባልሽ አይደለም ሲላት ነብይ እንደሆንኩ አውቃለሁ፣ በነብይ እንደሆንኩ ተረዳው ትለዋለች። ነብይ ነህ ትለውና ከዛ መንፈሳዊ ነገር ማውራት ትጀምራለች። ምንድነው መንፈሳዊ ነገሩ? ስለ ስግደት፣ ስለ አምልኮ ማውራት ትጀምራለች ሴት። ቁጥር 19 ላይ እንዲህ ይላል፣ ሴቲቷም ጌታ ሆይ አንተ ነብይ እንደሆንህ አያለሁ አለችው። አባቶቻችን በዚህ በተራራ ላይ ሰገዱ፣ እናንተም ሰው ሊሰግድለት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት ይላል፣ አንቺ ሴት እመኝኝ አላት። እመኝኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱለት ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና እግዚአብሔር መንፈስ ነው አላት። እግዚአብሔር መንፈስ ነው፣ የሚሰግዱለትም የሚያመልኩትም ሰዎች የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሴቲቷም ክርስቶስ የሚባል መሲህ እንደሚመጣ እናውቃለን፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስም የምነግርሽ እኔ እርሱ ነኝ አላት ይላል። የሚገርም ነው። እቺ ሴት የኢየሱስ ክርስቶስን ስብከት ያገኘች ሴት ነች። ትክክለኛ እግዚአብሔር አብ የሚፈልገውን አምልኮ እንድትረዳ እግዚአብሔር እችን ሴት ከኢየሱስ ክርስቶስ ጋር አገናኛት እና ትክክለኛ አምልኮ ወይም ደግሞ እግዚአብሔር አብ የፈለገው አምልኮ በአዲስ ኪዳን በኢየሱስ ክርስቶስ ዳግመኛ በመወለድ ሰዎች የሚያቀርቡት በእውነትና በመንፈስ የሚሰግዱት ወይም አምልኮ ለአብ የሚያቀርቡበት ህይወት ነው። በግርማችሁ ይህንን ህይወት እንዴት አገኘን? ወይም ደግሞ ይሄ ህይወት እግዚአብሔር አብ እንዴት አድርጎ ነው የሰጠን ሲባል ልጁን ኢየሱስ ክርስቶስ የላከበት ትልቁ ሚስጥሩ እግዚአብሔር አብ ሰው ሁሉ የሚያቀርብለት መስዋዕት፣ የሚያቀርብለት ስግደት፣ አምልኮ እግዚአብሔርን ማስደሰት አልቻለም። ማንም ሰው ምንም አይነት ሰው አልተገኘም። ከዛስ እግዚአብሔር በሰው ህይወት ውስጥ ይደሰት ዘንድ ከሰው ትክክለኛ አምልኮና ስግደትን ያገኝ ዘንድ ልጁን ኢየሱስ ክርስቶስ ወደዚህ ዓለም ላከው እና በልጁ በኢየሱስ ክርስቶስ የሚያምኑ ሰዎች፣ በልጁ ኢየሱስ ክርስቶስ ዳግመኛ የተወለዱ ሰዎች ከመንፈስና እውነት በሆነው በኢየሱስ ክርስቶስ ሲወለዱ፣ ኢየሱስ ክርስቶስ ህይወት አድርገው ሲቀበሉ፣ በመንፈስ ቅዱስ ዳግመኛ ሲወለዱ እግዚአብሔር የሚፈልገውን የእግዚአብሔርን ደስታ የሞላበትን አምልኮና ስግደት ማድረግ ይችላሉ።
እንዴት አድርጎ ነው ሰው የእግዚአብሔር የሚደሰትበትን ትክክለኛ አምልኮ ወይም ስግደት የሚያደርገው ሲባል ለካ ልጁ ኢየሱስ ክርስቶስ ወደዚህ ምድር የመጣው እግዚአብሔር አብን ለማስደሰት ነው። በሰው ውስጥ ምንም ነገር የሚያስደስት እግዚአብሔር ሲያጣ፣ ሰው ምንም አይነት መልካም ነገር ሳይገኝበት ሲቀር፣ እግዚአብሔር በሚፈልገው ልክ እግዚአብሔር ጋር የሚደርስ ስግደትና አምልኮ ሰው ሲያጣ በልጄ በኢየሱስ ክርስቶስ ዳግመኛ እወልድና አለ እነኚህ የተወለዱ ሰዎች እኔን ያከብሩኛል። ኢየሱስ ክርስቶስን ሲመለከት ለካ የእግዚአብሔር ደስታ ነው፣ የእግዚአብሔር ፍቃድ ነው፣ የእግዚአብሔር ምስጢር ነው። ሰዎች በክርስቶስ ኢየሱስ እግዚአብሔር አብ ሲመለከታቸው ኢየሱስ ክርስቶስ ያስደስተው ደስታ ነው ወደሱ የሚታየው። ባይገርማችሁ ለዛ እኮ ነው የእኛ ድካም ሁሉ የተወገደው በልጁ በኢየሱስ ክርስቶስ ነው። እና አንድ ሰው ጌታ ኢየሱስ ክርስቶስን ሲቀበል አምኖ ጌታ ኢየሱስ ክርስቶስ ለእኔ ብሎ ነው የተሰቀለው የሞተው ደሙን ያፈሰሰው ብሎ ይሄንን ጌታ ኢየሱስ ሲቀበል እግዚአብሔር የሚፈልገውን ልክ እግዚአብሔር በሚፈልገው በሚያስደስተው ልክ በውስጣችን ካለው ከክርስቶስ ኢየሱስና ከመንፈስ ቅዱስ የተነሳ እግዚአብሔር ደስ የሚሰኝ ስግደትና አምልኮን እናደርግለታለን። ይሄ ችሎታ ተሰጥቶናል። የሚገርም ነው። ከክርስቶስ ኢየሱስ ሕይወት ውጪ ዳግመኛ በልጁ በኢየሱስ ክርስቶስ ሳይወለዱ ማንም ሰው የሚያቀርቡትን መስዋዕት የሚያቀርቡትን ስግደት እግዚአብሔር አብ አይመለከተውም። መጽሐፍ ቅዱስ እንደዚህ በቃ ይቀራል። በዚህ ተራራ ላይም በኢየሩሳሌም ማትሰግዱበት ጊዜ ይመጣል እና ትክክለኛ ስግደት ይመጣል አለ። እግዚአብሔር የሚፈልገው አይነት ስግደት ምን አይነት ነው? እግዚአብሔር የሚፈልገው አይነት ስግደት በልጁ በኢየሱስ ክርስቶስ ዳግም በመወለድ በሰዎች ሕይወት ውስጥ የሚገኝ ትክክለኛ በመንፈስና በእውነት የሆነ ስግደት ነው አለ። ዋው! ለካ ይህንን እግዚአብሔር የሚደሰትበትን አምልኮና ስግደት ያገኘ ነው በልጁ በኢየሱስ ክርስቶስ በማመን ነው። ዳግመኛ በመወለድ ነው። ዳግመኛ የተወለደ ሰው እግዚአብሔር የሚደሰትበትን ሕይወት አለው። እግዚአብሔር የሚደሰትበት የሕይወት አቋም አለው። እግዚአብሔር የሚደሰትበት በልጁ በኢየሱስ ክርስቶስ የተሞላ ሕይወት አለን። እግዚአብሔር አብ ሲመለከተን እኛን ልጁ ደስ እንዳሰኘው እኛ ውስጥ ካለው ከልጁ የተነሳ እኛን ሲመለከት በዛ ደስታ ይሞላል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ለዛ ነው እኮ ልጁ ያለው ሕይወት አለው ይላል። እግዚአብሔር የሚያሸተው ሕይወት አለን። እኛ እግዚአብሔር የሚደሰትበት ሕይወት አለን። ይህንን ሕይወት ያገኘነው በልጁ በኢየሱስ ክርስቶስ ነው። ለካ ሰው እግዚአብሔርን ያስደስት ዘንድ ነው እግዚአብሔር ልጁን ኢየሱስ ክርስቶስ ወደ ዓለም የላከው እና ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይለዋል። ኩነኔ የለበትም። ኩነኔ የለበትም ማለት እኮ ኃጢአት የለበትም ማለት ነው። ዋው! ታውቃላችሁ ሰውንና እግዚአብሔር ያጣላው ኃጢአት ነው። ይሄንን እኛንና እግዚአብሔር መካከል ገብቶ እግዚአብሔርን እንዳናውቅ እግዚአብሔርን በትክክል እንዳናመልከው ያደረገውን የኃጢአት የሆነውን እንደ ግድግዳ በእኛና በእግዚአብሔር መካከል የቆመውን ኢየሱስ ክርስቶስ በመስቀል ላይ ሞቱ አስወገደው። እኛና እግዚአብሔር ታረቅን፣ የእግዚአብሔር ልጅ ሆንን። ይህንን የእግዚአብሔር ልጅ ስለሆንን እግዚአብሔር የሚደሰትበትን አምልኮና ስግደት የምንሰጥበት ችሎታ፣ ብርታት፣ መንፈስ፣ እውነት ሕይወታችን ውስጥ አለ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ተመልከቱ፣ በጌታ መሆን ማለት አማራጭ የሌለው ሕይወት ነው። እግዚአብሔርን ማንም ሰው ያስደስተውም፣ በልጁ በኢየሱስ ክርስቶስ የሆኑ ሰዎች ግን ያስደስቱታል። አምልኮ፣ ትክክለኛ አምልኮ ያቀርቡለታል፣ ያሸተዋል። የሚያሸተው ስግደትና አምልኮ የሚወጣው ዳግመኛ ከተወለዱ ሰዎች ብቻ ነው። ከዛ ውጪ እግዚአብሔር አብ አይቀበልም። ስለዚህ ይህንን ጌታ ኢየሱስ ክርስቶስ በሕይወታችሁ የሌላችሁ ሰዎች ይህንን ጌታ ኢየሱስ ክርስቶስ እመኑት፣ ተቀበሉት። እግዚአብሔር አብንም የሚያስደስት ሕይወት ይኖራቸዋል።
ተባረኩ። የጌታ ጸጋ ይብዛላችሁ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። አሜን።